ሀላ አፕ ላይ ስራችሁን ሊያሳጣችሁ የሚችል ትልቅ ጥንቃቄ። ሀላ አፕ ላይ አንድ ሰው እናንተ ቤት ቢመጣ ማድረግ ያለበት ነገር፣ ሀላ አፕ ላይ አሻራ አሰጣጥ እናያለን ዛሬ። እስከ ዛሬ ሀላ አፕን አውርዳችሁ ስራ ያልጀመራችሁ ልጆች ኦሪጂናሉ ሊንክ ኮሜንት መስጫ ቦታ ላይ አስቀምጬላችኋለሁኝ። ገብታችሁ ከኛ ጋር ተቀላቅላችሁ ስራውን መጀመር ትችላላችሁ ማለት ነው። ሀላ አፕ ማለት በጣም እንግዲህ እንደ ያያችሁት አይታችኋል፣ ያላያችሁትም ደግሞ በጣም አሪፍ ፕላትፎርም ነው። በፓርቲ ብቻ ልሰሩበት የምትችሉት በነፃነት በቃ ሰላም ያለው ፕላትፎርም የስራ ፕላትፎርም ነው እና ኑ ከኛ ጋር ተቀላቀሉ፣ ስራውን ስሩት። እንግዲህ እንደነገርኳችሁ ኦሪጂናሉ ሊንክ ኮሜንት መስጫ ቦታ ላይ አስቀምጬላችኋለሁኝ። ዳውንሎድ አድርጋችሁ በጉግል መክፈት ብቻ ነው የሚጠበቅባችሁ። ከከፈታችሁ በኋላ እንግዲህ እዚህ ጋር 3 ነገሮች አሉ። ከስር እንዳያችሁት 3 ነገሮች ናቸው የሚመጡላችሁ። እንግዲህ ትልቁ ነገር ሀላ አፕን እንደከፈታችሁ ስራ መጀመር ነው። ግዴታ አይደለም አሻራ ምናምን ቀስ ብሎ መስጠት ይቻላል ማለት ነው። ሀላ አፕ ላይ ትልቁ ጥንቃቄ ነገር ካወረዳችሁ በኋላ ታስክ መጀመራችሁ ነው ዋናው ነገር። ስለዚህ ዛሬ ሀላ አፕ ላይ መደረግ የሌለባቸውን ነገሮች እናያለን ማለት ነው። ከዛ በፊት ግን ማለት ነው ቪዲዮዎችን ላይክ ብታደርጉልኝ፣ ሰብስክራይብ ብታደርጉልኝ በጣም መልካም ነገር ነውና ብዙ ኦንላይን ስራ ፈላጊ ወንድምና እህቶቻችን አሉና ሀላ አፕ ላይ ስራችንን ሊያሳጣን የሚችል ትልቁ ነገር ምንድን ነው? እና አንድ ሰው እኛ ቤት ቢመጣ ማድረግ ያለበት ነገር ምንድን ነው? እሺ አንድ ሰው እኛ ቤት ከመጣ እኛ ቤት መጥቶ ወንበሩ ላይ ቁጭ ካለ 15 ደቂቃ ከ15 ደቂቃ በላይ ሳይቆይ ያ ሰው እኛን ሊያናግረን ይገባል፣ እኛም ልናናግረው ይገባል ማለት ነው። ያ ሰው መጥቶ ቁጭ ካለ እንግዲህ ከ15 ደቂቃ በላይ ከተቀመጠ ሳያወራ ለአካውንታችንና ለስራችን ጥሩ ስለማይመጣ ያ ሰው መጥቶ እኛን የመጣው ሰው ማውራት አለበት ማለት ነው። እኛም ልክ እንደዛው ሰው ቤት ስንሄድ ያንን ሰው ማናገር አለብን ለማለት ነው። ስለዚህ በዛ ሁኔታ የመጣውን ሰው አናግሩት። እናንተ ቤት የመጣውን ሰው አውሩት፣ አናግሩት። ምናልባት ደግሞ ሳያቅ ሚውቱን ዘግቶ ከሆነ ሚውቱንም ክፈቱለት። እንግዲህ ሚውት አከፋፈት የማታውቁት ቪዲዮዎችን እዩ። ሚውት አከፋፈቱ ምንም አያስቸግርም። እኛ ቤት ውስጥ ያለው ሰው ሳያቅ አዲስ ከሆነና ሚውቱን ከዘጋ ሚውቱን ልንከፍትለት ይገባል ማለት ነው እኛ። ከዛ በተረፈ ደግሞ ልንጠራውና ልናናግረው ይገባል ማለት ነው። ሌላ ደግሞ እንግዲህ ዛሬ ስለ አሻራ አሰጣጥም ነው ይዤላችሁ የመጣሁት። ለአዲሶች በጣም ጠቃሚ ስለሆነ ሀላ አፕ ላይ አሻራ አሰጣጥን እናያለን ማለት ነው። ሚ ውስጥ ከገባን በኋላ እዚህ ጋራ ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከገባችሁ በኋላ አካውንት ማናጀር የሚላለ አካውንት ማናጀር እንትነካላችሁ። ከዛ አካውንት ማናጀር እንደነካችሁ ፓስወርድ አስገቡ ይላችኋል። 6 ዲጂት ፓስወርድ ታስገባላችሁ። ፓስወርዱን እዚህ ጋር እንግዲህ እንዳያችሁት ሴኩሪቲ ፓስወርድ ይላል አይደለ? ሴኩሪቲ ፓስወርድን ስትነኩት 6 ዲጂት ፓስወርድ አስገቡ ይላችኋል። ያ ፓስወርድ በጣም በጥንቃቄና የማትረሱ መሆን አለበት። ምክንያቱም ብራችሁን የምታወጡት ብዙ ነገራችሁን የምታገኙት በዛ ፓስወርድ ነውና ያንን ፓስወርድ የማትረሱትና ጥንቃቄ የምታደርጉ መሆን አለበት። ወይ ስልክ ቁጥራችሁን የማትረሱትን ነገር ማድረግ ትችላላችሁ። በዛ መንገድ ፓስወርዱን ካስገባችሁ በኋላ ኔክስት ትላላችሁ። አሻራ ቦታ ያመጣላችኋል ማለት ነው። አሻራ ቦታ ያመጣላችኋል። ያንን አሻራ ትሰጣላችሁ ማለት ነው። እንግዲህ አሻራ አሰጣጡ በጣም ቀላል ነው፣ አያስቸግርም። አይናችሁን እየጨፈናችሁ ማብራት ነው፣ ወይም ደግሞ እንዴት ነው እየጨፈናችሁ ብልጭ ማድረግ ነው። ከዛ ወደ ግራ ማለትና ወደ ቀኝ ማለት ነው፣ ወደ ላይ ወደ ታች። በቃ ሶስቱን ነገር ብቻ ነው ከእናንተ የሚጠበቀው። በዛ መንገድ አሻራ አሰጣጡ ራሱ በጣም ቀላል ነው። በዛ መንገድ አሻራ መስጠት ትችላላችሁ ማለት ነው። ሌላ ደግሞ እዚህ ፕላትፎርም ላይ ትልቅ ጥንቃቄ ልናደርግበት የሚገባው ነገር እዚህ ፕላትፎርም ላይ እንግዲህ ሌላ ደግሞ እንግዲህ እዚህ ፕላትፎርም ላይ ትልቅ ጥንቃቄ ልናደርግበት የሚገባው ነገር ምንድነው? አደራችሁን ይሄንን ፕላትፎርም ከፍታችሁ እንግዲህ ባለማወቅም ሊሆን ይችላል አንዳንዶች የሚያደርጉትና ይሄንን ፕላትፎርም ከፍታችሁ እባካችሁ ሚውታችሁን እንዳትዘጉ እባካችሁ። እኔ የመዘገብኩት ልጅ ማለት ነው እየነገርኩት
በሆነ አጋጣሚ ጫጫታ ምናምን ነበረና ግዴታ ሆኖበት ነው በእርግጥ የዘጋው። ግን ግዴታ ቢሆንበትም ወይ ከፕላትፎርሙ ማውጣት ይሻላል። ገባችሁ? እንደዛ ከማድረግ ማለት ነው። አሁን እንግዲህ ያው ከፕላትፎርሙ ሊያግደው ነው፣ አካውንቱን ሊያግድበት ነው እና እባካችሁ ሚውት አታድርጉ፣ ራሳችሁን ሚውት አታድርጉ። በቃ ክፍት አድርጋችሁ ቁጭ በሉ የቤታችሁ። ደግሞ እዚህ ፕላትፎርም ላይ ቤታችሁ ገብታችሁ ነው የምትቀመጡት በብዛት እና የቤታችሁ ከሆናችሁ ማንን ላለመረበሽ ነው ሚውት የምታደርጉት? ማንንም ማለት ነው። ስለዚህ እባካችሁ አካውንታችሁን ሊያሳጣችሁ የሚችል ነገር እና ስራችሁን ሊያሳጣችሁ የሚችል ነገር ስለሆነ ባለማወቅ ሚውት የምታደርጉትም በማወቅ ሚውት የምታደርጉትም ተጠንቀቁ ልላችሁ ፈልጌ ነው። በጣም ጥንቃቄ ያስፈልገዋል። በፊት ላይ በእርግጥ ጥንቃቄ ተናግሬ ያለውኝ ግን የዚህን ያህል እንትን አላልኩም ነበረ እና የልጁ አካውንት ሊዘጋ መሆኑን ደግሞ ሳቀው በቃ የብዙ ሰዎች ስራ ለምን ሳያውቁ ለምን ስራቸውን ያጣሉ በሚለው እንትን ብዬ ነው ይሄንን ጥንቃቄ ልነግራችሁ የፈለኩት። ስለዚህ ትልቅ ጥንቃቄ አድርጉ። እንግዲህ ይህን ቪዲዮ አይታችሁ ከጨረሳችሁ ስለጠቀማችሁ ነው እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስራችሁ ላይ በርቱ፣ እኛ ምን በርታ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። በርትታችሁ